እንኳን ወደ ቡታን በደህና መጡ። ትንሽ የሂማሊያ ግዛት ስትሆን በምድር ላይ በጣም ደስተኛ ሀገር ተብላ ትታወቃለች። ቡታን እንደ ሌሎች ሀገራት ስኬቷ የሚለካው በገንዘብ ሳይሆን በጠቅላላ ብሔራዊ ደስታ በሚባል ነገር ነው። በዚህ ቪዲዮ ውስጥ የቡታንን አስደናቂ መልክዓ ምድሮች፣ የበለጸጉ ወጎች፣ ልዩ ባህልና ለምን የዓለም መጨረሻው ሻንግሪላ ተብላ እንደምትጠራ እናያለን። ቆይ በእርግጠኛነት ሻንግሪላ ምንድነው የሚል ጥያቄ ተፈጥሮባቸዋል። እሺ፣ ሻንግሪላ የሚል ቃል በምድር ላይ የተደበቀ ገነት፣ ሰላማዊ እና በደስታ የተሞላ ብዙውን ጊዜ በዘመናዊው ዓለም ያልተነካ እንደ ሰማይ የሚመስለውን ቦታ ለመግለጽ ያገለግል። ቡታን በሁለት ግዙፎች ማለትም በህንድ እና በቻይና መካከል የምትገኝ ትንሽ ሀገር ናት። ትልቅ ቦታ ቢኖራትም መሬቷ በሚያስደንቅ ተራሮች፣ ጥልቅ ሸለቆች እና ጥቅጥቅ ባሉ ደኖች ተሞልታለች። ከሀገሪቱ 70% የሚሆነው በደን የተሸፈነ ሲሆን ይህም ቡታን በምድር ላይ ካሉት አረንጓዴ ሀገሮች አንዷ ያደርጓታል። በተጨማሪም በዓለም ላይ የካርቦን አሉታዊ የሆነች ብቸኛ ሀገር ናት። ይህም ማለት ከምታመነጨው የበለጠ ካርቦን ዳይኦክሳይድን ይዛለች ማለት ነው። በሰሜን ካሉት ከበረዶ ጫፍ እስከ አረንጓዴ የሩዝ ማሳዎች ድረስ ያሏት ሲሆን ይህም የቡታን መልክዓ ምድሮች ከተረት የወጣች ያስመስሏታል። ባህል የቡታን እምብርት ነው። ሰዎች በየቀኑ የባህል ልብሳቸውን በኩራት ይለብሳሉ። ወንዶች ጎ የሚሰኘውን እስከ ጉልበት የሚደርሰውን ካባ ይለብሳሉ። ሴቶቹ ደግሞ ኪራ የተባለ በቀለማት ያሸበረቀ ረጅም ቀሚስ ይለብሳሉ። ቲሼቹስ በመባል የሚታወቁት ፌስቲቫሎች በጭንብል ጭፈራ፣ በሙዚቃና በመንፈሳዊ ስርዓቶች ይከበራል። እነዚህ በዓላት አስደሳችና አዝናኝ ብቻ ሳይሆኑ የቡታን ታሪክና ሃይማኖት ለመጠበቅ ጠቃሚ መንገድም ናቸው። የቡታን አርኪቴክቸሮችም ልዩ ናቸው። ቤቶች፣ ቤተ መቅደሶች እና የመንግስት ህንፃዎችንም ሳይቀሩ በባህላዊ ዘይቤ የተገነቡ በሚያምሩ የእንጨት መስኮቶችና በቀለም የተቀቡ ዲዛይን የተሰሩ ናቸው። ልማትን በገንዘብ ወይም በጠቅላላ የሀገር ውስጥ ምርት ከመለካት ይልቅ ቡታን ጠቅላላ ብሔራዊ ደስታን ትጠቀማለች። ይህ ሀሳብ በአራት ዋና ዋና ምሰሶች ላይ የተመሰረተ ነው። እነዚህም አካባቢ መጠበቅ፣ ባህልን መጠበቅ፣ መልካም አስተዳደርን ማስተዋወቅ እና የሰዎችን ደህንነት ማሻሻል ናቸው። ለዚህ ፍልስፍና ምስጋና ይገባውና ቡታን ከመጠን በላይ እድገትን በማስወገድ ህይወትን ቀላል፣ ሚዛናዊ እና ትርጉም ያለው እንዲሆን በማድረግ ላይ አተኩራለች። በቡታን ህይወት ውስጥ ሃይማኖት ትልቅ ሚና ይጫወታል። ሀገሪቷ ቡድሂዝምን ትከተላለች እና ይህ ሃይማኖት በሁሉም የሀገሪቷ ክፍል ውስጥ ይገኛል። በተራሮች ላይ ካሉ ደማቅ የጸሎት ባንዲራዎች እስከ ትናንሽ መቅደሶች ድረስ በሀገሪቷ ውስጥ ተስፋፍተው ይገኛሉ። በጣም ዝነኛ ከሆኑት ቦታዎች አንዱ ከፍታ ላይ የተገነባው የታይገርስ ኔስት ሞናስተሪ ነው። ደመና ውስጥ የሚንሳፈፍ ይመስላል እና እሱም መጎብኘት ወደ ሌላ ዓለም የመግባት ያህል ይመስላል። በቡታን ያሉ መነኮሳት ቀናቸውን በጸሎትና በማሰላሰል ያሳልፋሉ። ለብዙ ቡታንያውያን ሃይማኖት አምልኮ ብቻ ሳይሆን ደግነት፣ መከባበር እና ከተፈጥሮ ጋር መስማማትም ነው። ከአብዛኞቹ ሀገራት በተለየ ቡታን የጅምላ ቱሪዝምን አትፈቅድም። ይህም ማለት ቱሪስቶች በየቀኑ $200 በላይ ክፍያ መክፈል አለባቸው። ይህም ሆቴሎችን፣ ምግብን፣ መማሪያዎችን እና የነፃ ትምህርትና የጤና እንክብካቤን የሚደግፍ ክፍል። በዚህ ምክንያት የቡታንን መጨነቅ ያስወግዳል እና ባህሏን ይጠብቃል። ይሁን እንጂ ቡታን በኤዥያ ውስጥ ለመጎብኘት በጣም ውድ ከሆኑት ሀገራት አንዷ ያደርጋታል። በዚህ መንገድ ቡታን እሴቶቿንና አካባቢዋን ስትጠብቅ አክባሪ ጎብኚዎቿን ትቀበላለች። የቡታን ህይወት ቀላል ነገር ግን በባህል የተሞላ ነው።
ብዙ ሰዎች የሚኖሩት በትናንሽ መንደሮች በእርሻ ሩዝ፣ ገብስ እና ድንችን በማምረት በከፍታ ቦታዎች ላይ ወተት፣ ቅቤ እና ሱፍ ያመርታሉ። ምግባቸው በጣም ልዩ ነው። የቡታን ብሔራዊ ምግብ ኤማዳቲሺ ነው። ይህም የቺሊ በርበሬ እና የአይብ ድብልቅ ነው። ቡታን ቺሊ በቅመም ብቻ ሳይሆን በዋና ዋና አትክልት ከሚገኝባቸው ጥቂት ሀገራት አንዷ ነች። የዕለት ዕለት ኑሮ በቤተሰብ እና በማህበረሰብ ላይ ያተኮረ ነው። ሰዎች በየቀኑ የባህል ልብሶችን ይለብሳሉ። ገበያዎች በአትክልት፣ በእጅ ጥበብ ውጤቶች እና በጸሎት ዕቃዎች ይሞላሉ። ምንም እንኳን ዘመናዊ ለውጦች ቢኖሩም ቡታናውያን ግን አሁንም ከተፈጥሮ ጋር ተስማምተው መኖርን ይመርጣሉ። ቡታን በሂማሊያ ውስጥ የተደበቀች ትንሽ ሀገር ናት። ከታይገርስ ሞናስቴሪ እስከ በቀለማት ያሸበረቁ በዓላት እያንዳንዱ የቡታን ጥግ ያለፈ እና የአሁኑ ሚዛን ያሳያል። ዛሬ በፍጥነት በሚንቀሳቀሰው ዓለም ቡታን በጣም አስፈላጊ የሆነውን ደስታን፣ ወግና አካባቢን ለመጠበቅ ትመርጣለች። ለዚህም ነው የዓለማችን የመጨረሻው ሻንግሪላ ተብላ የምትጠራው። ሕይወት በቀላሉ በሚያምርና በደስታ የሚኖርበት ቦታ። ቡታን የደስታ ምድር